አዲሱ ዋቆ ይባላለሁ። የመታራ ከተማ ከንቲባ ነኝ። እንኳን ለ10ኛው ለመላ ኢትዮጵያ ከተሞች ፎረም ሳምንት አደረሳችሁ። የመላው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚለው ርዕስ የሚከበረው ጋር ተያይዞ እኔም አጭር ስለ መታራ ከተማ መግለጫ ለመስጠት መታራ ከተማ በ1920 እንደ መንደር ሆና የተመሰረተች ከተማ ስትሆን በ1963 ደግሞ የመንግስት እውቅና አግኝታ በመዘጋጃ ማስተዳደር የጀመረች ስትሆን መታራ ከተማ ስትቋቋም የባቡር መንገድ፣ የኢትዮ ጅቡቲ መንገድና የመታራ ስኳር ፋብሪካ ጋር ተያይዞ የተመሰረተ ከተማ መሆኗን ነው። ስሜ ታደሳ ሙሉና ስርቤሳ እባላለሁ። የመታራ ከተማ ከንቲባ ጽሕፈት ቤት ኃላፊ ነኝ። መጀመሪያ እንኳን 10ኛ የኢትዮጵያ ከተሞች ፎረም በሰላም አደረሳችሁ እያልኩ መታራ ከተማ እንደምታወቀው በሁለት የከተማ ስያሜ በሁለት ነገሮች ላይ የመጣ ነገር ነው። አንዱ በሰቃ ሐይቅ ከመታራ ራስ በላይ ስለሆነ ከዛ የተነሳ የመታራ ከተማ ስያሜ ከዚህ ሁለት የተነሱ ናቸው። በ1997 መታራ ከተማ በከንቲባ መተዳደር ጀመረች ስትሆን ሁለተኛ ወይም ደግሞ ለደረጃ ላይ የምትገኝ ከተማና የራሷ የሆነ ምክር ቤት ያላት ከተማ ስትሆን የመታራ ከተማ ስፋት 5279 ሄክታር ሲሆን በዚህ ሰዓት 75606 ህዝብ ወይም ደግሞ ነዋሪ የሚኖርባት ከተማ ነች ማለት ነው። መታራ ከተማ ከመዲናችን ከአዲስ አበባ 193 ኪሎ ሜትር ርቃ የምትገኝ ስትሆን ከምስራቅ ሸዋ ዞን ጽሕፈት ቤት ወይም ደግሞ ከአዳማ ከተማ 93 ኪሎ ሜትር ርቃ የምትገኝ ይሆናል ማለት ነው። መታራ ከተማ የኢኮኖሚ እንቅስቃሴዋ ጋር ተያይዞ ያለው የምናይ ከሆነ ንግድ ላይ የተመሰረተች ከተማ ስትሆን የሆቴሎች አገልግሎት፣ የነዳጅ ማደያ ማከፋፈያዎች፣ የብርቱካን ሽያጭና የከተማ እርሻ ብለን የምንጠራው የከብት እርባታ፣ የላሞች እርባታ፣ የፍየል፣ በግ፣ ዶሮና አሳ እርባታዎች በስፋት መታራ ከተማ ውስጥ የሚገኙ ሲሆን ካሽ ክሮፕ በሰፊ በመታራ ከተማ አካባቢ የሚመረት ይሆናል ማለት ነው። ጥቃቅን ኢንዱስትሪዎችም በመታራ ከተማ ላይ በስፋት ይገኛሉ ማለት ነው። ስለዚህ መታራ ከተማ በሁሉም በኩል በኢኮኖሚም በቱሪዝምም በሁሉም እንቅስቃሴ በአሁኑ ሰዓት በጣም ልዩ የሆነ እንቅስቃሴ ላይ ትገኛለች። ስለዚህ የማይመሽበት ከተማ ተብላ ትጠራለች። ምክንያቱም 24 ሰዓት ሙሉ የንግድ እንቅስቃሴ አለ። ሌላ እንደምታወቀው መታራ ከተማ በተለይ መዘጋጃ አገልግሎት ብዙ ስራዎች ይሰራሉ። አንዱ የጽዳት ስራ እንደምታወቀው አንድ ከተማ ውብ ጽዱ እና አረንጓዴ ከተማ ለመፍጠር የጽዳት ስራ ዋነኛውና አንጋፋ ስለሆነ ይሄ ደግሞ በተለይ በመታራ ከተማ 3 ማህበራት አሉ። በዚህ ላይ ተደራጅተው የሚሰሩ 3 ማህበራት አሉ። ከዛ ለየብቻ አስፋልት ላይ የሚሰሩ 30 ሴቶች 3 ማህበር ለየብቻ አለ። በየሳምንቱ ደግሞ በተለይ 50 እና 20 ራዲየስ ተግባራዊ ለማድረግ በየሳምንቱም ህዝቡ በየአደረጃጀቱ ከቀበሌና ቀበሌ በታች ያለው በቀጠና ደረጃም ያለው ህዝቡም ወጥቶ በየሳምንቱ ቅዳሜ የጽዳት ስራ ይሰራል ማለት ነው። መታራ ከተማ ፀሐይ የማይጠልቅባት ከተማ ተብላ ነው የምትጠራው። ፀሐይ የማይጠልቅባት ከተማ ተብላ የምትጠራበት ዋና ምክንያቱ የኢትዮ ጅቡቲ መንገድ ቀን ከሌሊት ወይም ደግሞ
24/7 በምንለው መልኩ የሚጓዙበት ከተማ ስለሆነ ሁሉ ጊዜ ነዋሪዎቿ በንግድ አገልግሎት ከኢትዮ ጅቡቲ ሹፌሮች ላይ አገልግሎት የሚያገኙ ናቸው ማለት ነው። ስለዚህ ሹፌሮቹ መተሃራ ሲደርሱ ፀሐይ የማይጠልቅባት ከተማ የፍቅር ከተማ እያሉ የሚጠራት ውብ የሆነች እና ለነዋሪ ምቹ የሆነች ከተማ ነች ማለት ነው። ከማህበራዊ ሁኔታ ጋር ተያይዞ ያለውን የምናይ ከሆነ መተሃራ ከተማ የመንግስትና የግል ጤና ጣቢያዎችና መድኃኒት ቤቶችን እንዲሁም ክሊኒኮችን ያላት ስትሆን የመንግስት ጤና ጣቢያዎች በሆስፒታል ስታንዳርድ አገልግሎት እየሰሩ የሚገኙና ውብ የሆኑ ጤና ጣቢያዎችን መተሃራ ከተማ ያላት መሆኑ ነው። ሌላው በትምህርት በኩል ተያይዞ ያለው ከመዋዕለ ሕፃናት ጀምሮ እስከ ግል ዩኒቨርሲቲ ድረስ መተሃራ ከተማ ያላት ስትሆን መተሃራ ከተማ ከ11 በላይ ብሔር ብሔረሰብ ያላት ከተማ ነች። በዚህ በ11 ብሔር ብሔረሰብ የገዳ ስርዓት በሚገባ ሁኔታ መተሃራ ከተማ ውስጥ በብዛት የሚከበር መሆኑ ነው ማለት ነው። ይሄ ምክንያቱ በከረዩና በኢቱ ህዝብ ተከባይ ያለች ከተማ ስለሆነች የከረዩና የኢቱ ህዝብ ያላቸውም ከተማ መተሃራ ከተማ እንደመሆኑ መጠን ስርዓታቸውን በሰፊ ሁኔታ የገዳ ስርዓትን በዚህ በመተ ከተማ ውስጥ የሚያንጸባርቁና የሚያከብሩት መሆኑና የመቻቻልና የጋራ የሆነ ስሜትን በመተሃራ ከተማ ውስጥ በስፋት የሚታይ ይሆናል ማለት ነው። ከመሰረተ ልማቶች ጋር ተያይዞ ያለውን የምናይ ከሆነ መተሃራ ከተማ የአስፋልት መንገድ አላት፣ የኮብልስቶን መንገድ አላት፣ የሬዳሽ መንገድ ያላት ስትሆን የመንገድ ላይ መብራትና የውስጥ ለውስጥ መብራቶችን በሚገባ ሁኔታ ቀን ከሌሊት አገልግሎት የሚሰጥ ከተማ ነች ማለት ነው። በሌላ በኩል የቴሌኮሙኒኬሽን፣ የሳፋሪኮም፣ የማብራት ኃይልና የባንክ አገልግሎቶችን በሚገባ ሁኔታና በቂ የሆነ በዚህ ከተማ የሚበቃ ያላት መሆኑን የገለጽ መተሃራ ከተማ ከውሃ መጠጥ ጋርም ተያይዞ ያላት ከዚህ በፊት ተሰርቶ አገልግሎት እየሰጠ ያለ የውሃ አገልግሎት እንዳለ ሆኖ በቅርብ ጊዜ እግዚአብሔር የሚረዳን ከሆነ የምናስመርቀው ከ1.1 ቢሊዮን ብር በላይ የተሰራ ያለው የውሃ አገልግሎትም ከተመረቀ በቂ የሆነ የውሃ አገልግሎትም የምናገኝ ይሆናል ማለት ነው። በሌላ በኩል የመንግስታችንና የፓርቲያችን አቅጣጫ ከሆነ መካከል የኮሪደር ልማቶች የመንገድ ኮሪደር ልማቶች ከወክዌ ጀምሮ እስከ በሰቃ ሐይቅ ልማት ድረስ የተለያዩ የኮሪደር ልማቶችን ሰርተን የምንገኝ ሲሆን ይሄ ደግሞ ለከተማችን ውበትን መጨመር ብቻ ሳይሆን የከተማን ከፍታም የህዝብን ደስታ የፈጠረ መሆኑን ከዚሁ ማየትና መረዳት የምንችል ይሆናል ማለት ነው። በሰቃ ላይ ዛሬ ለወጣቶች መዋያ የሚሆን የሚያምር ፕሮጀክቶች ሰርተን የምንገኝ ብቻ ሳይሆን መተሃራን እንደ ስሟ ለመሰየም ከብርቱካን ጋር አያይዘን ከ3.5 ሄክታር በላይ ላይ ብርቱካን በከተማ እርሻ ዘርተን የምንገኝ መሆኑን ለማሳወቅ እንፈልጋለን ማለት ነው። በሌላ በኩል መተሃራ ላይ ሲቲ ፓርኪንግ ወጣቶች የሚውሉበት የሚዝናኑበት እና የጋራ ቤቶች ሰርተን ለማህበረሰባችን ያስረከብን መሆኑን ነው። ከገቢ ጋር ተያይዞ መተሃራ ከተማ በ2013 እንደምሳሌ ወስደን የምናይ ከሆነ 55 ሚሊዮን ብር መደበኛ ገቢና የመዘጋጃ ገቢን 55 ሚሊዮን የሰበሰብን ሲሆን በ2018 452 ሚሊዮን ብር ለመሰብሰብ እቅድ ይዘን እየሰራን እንገኛለን። ከዚህ መካከል እስካሁን ድረስ ከ150 ሚሊዮን ብር በላይ ሰብስበናል ማለት ነው። ይሄ ምንድነው? መሰረተ ልማቶችን ለማፋጠን የከተማችንን እድገት ለማሳለጥ የሚያገለግልን መሆኑን ነው ማለት ነው። የህዝብን አገልግሎት ለማሳለጥ ይበልጥ የሚጠቅመን መሆኑን በዚህ አይተናል ማለት ነው። ከበጎ አገልግሎት ጋርም ተያይዞ ያለውን ብናይ ህዝባችን መንግስታችንና ፓርቲያችን በሚሰጠው አቅጣጫ ላይ ቆሞ ከተሞችን በመንግስት ባጀት ብቻ ማልማት ስለማይቻል የበጎ አገልግሎት ስራዎችን ሰርተናል። በበጎ አገልግሎት ስራዎች የተለያዩ መዋዕለ ህጻናት ትምህርት ቤቶችን ሰርተናል። የእናቶች ቤቶችን ሰርተን እናት በፀሐይ በብርድ በዝናብ መመታት የለባትም በሚል መሪ እናቶችን ከችግር ወደ ቤት የማስገባት ጎዳና ተዳዳሪዎችን ከመንገድ ላይ ወደ ቤት የመሰብሰብ ስራን ወይም ደግሞ ሰው ተኮር ስራዎችን እየሰራን የምንገኝ መሆኑን ነው። ምንም ደብተር የሌላቸውም
ቤተሰባቸው ዳያ የሆነ ተማሪዎችን ደብተር እየገዛንላቸው ቦርሳ እየገዛንላቸው ዩኒፎርም እየገዛንላቸው ተማሪዎችን ወደ ትምህርት ቤት ወይም ደግሞ ወደ ትምህርት ገበታ እንዲመለሱ እያደረግን ሲሆን በትምህርት ቤት በኩል ደግሞ ሰው ምግብ በማጣት ከትምህርት ገበታ ላይ እንዳይቀር የምግብ አገልግሎትም ለተማሪዎች ከመዋለ ሕጻናት እስከ 4ኛ ክፍል ድረስ የምግብ አገልግሎቶችንም በህዝብ ተሳትፎ ለተማሪዎች እያቀረብን የምንገኝ መሆኑ ነው። በሌላ በኩል ጽዱና ንጹህ የሆነች ከተማን በመፍጠር ለዜጋ ምቹ እንድትሆን የከተማን ጽዳትን በህዝብ ተሳትፎ በየሳምንቱ የምንሰራ ሲሆን በ2018 ብቻ እነዚህ ወደ ገንዘብ ሲተመኑ 432 ሚሊዮን ብር በላይ ለዚህ አገልግሎት መዋል ችለናል ማለት ነው። በሌላ በኩል የከተማን ዲጂታላይዜሽን በተመለከተ በከተማ ውስጥ ኢገቨርናንስን ለመፍጠር ወይም ደግሞ አገልግሎትን ለማሳለጥ ቴክኖሎጂን መጠቀም ግዴታ ሆኖ ስለተገኘ የቢሮና የመንገድ ላይ ካሜራዎችን ገጥመን የመንገድ ደህንነታችንን እየጠበቅን የከተማ ደህንነት እየጠበቅን እንገኛለን። የካዳስተር አገልግሎትን መሬትን በአግባቡ መምራት መሬቱን አውቆ በስርዓቱና በፕላኑ መሰረት መምራት አስፈላጊ ስለሆነ ካዳስተርን እያከናወንን እንገኛለን። ካሽ ሬጂስተርን በገቢ ጽሕፈት ቤት እናገኛለን። ከትራንስፖርት ጋርም ተያይዞ ቲኬትን እየተጠቀምን ትርፍ እንዳይጫንና ከተመኑ በላይ ህዝባችን እንዳይሰቃይ ይህንም እየሰራን የምንገኝ መሆኑ ነው ማለት ነው። ከጸጥታ ጋር ተያይዞ ያለው መታራ ከተማ በሚሊሻ ጋቸን ስርና ወይም ደግሞ ስርዓቱ ጋሻና በመደበኛ ፖሊስ ብቻ ከተማችንን እየጠበቅን የምንገኝ ሲሆን ከተማችን ዛሬ ላይ ሰላም የሰፈነባት ህዝቦቹ እጅ ለእጅ ተያይዞ ከተማቸውን የሚጠብቁ የፍቅር ከተማ ተብላ የምትጠራውን በተግባር እያሳየን የምንገኝ መሆኑ ነው ማለት ነው። ስለዚህ መታራ ከተማ በሌላ በኩል የቱሪስት ከተማ ነች። የቱሪስት ከተማ የሚያሰኛቸው መካከል አንደኛ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በአካባቢያችን ላይ የሰሩት ትልቁ የቤኑና መንደር ሎጅ ወይም ደግሞ የምድር ገነት ተብሎ መጠራት የሚችል ትልቅ ልማት በእኛ አካባቢ ያለ ሎጅ የሚመጣ ሰው በሙሉ መታራ ከተማን መጥቶ የበሰቃን ውሃ እየጎበኘ በበሰቃ ውሃ እየተዝናና በሰቃ ውሃ ላይ አሳዎችን እየበላና አዞዎችን እየጎበኘ የሚሄድ ቱሪስት ቦታ ነው። በሌላ በኩል አዋሽ ባርክ ከመታራ ከተማ ላይ በቅርብ ርቀት ላይ የሚገኝ ሲሆን እሱም በጥሩ ሁኔታ አገልግሎት እየሰጠና አገልግሎቱንም ለማሳለጥ የተለያዩ ፕሮጀክቶች እዛ ውስጥ እየተሰሩ ሲሆን ሰውም ቱሪስት መጥቶ እዛ ጎብኝቶ ሲመለስ መታራ ከተማ ላይ መጥቶ የሚያርፍና ማረፊያውም ጥሩ የሆነ የሚያምሩ ምቹ የሆኑ መኝታ ቤቶችም ስላሉ ወደ መታራ ከተማ መጣችሁ ብትጎበኙት መታራ ከተማ እጇን ዘርግታ እናንተን የምትቀበል መሆኑን እየገለጽ በሌላ በኩል መታራ ከተማን ለማልማት እንደ መንግስትም የጀመርነው የቤኑና የሚመስል ወይም ደግሞ ፕሮጀክት በሰቃ ላይ ጀምረናል። በበሰቃ ማልማት እንደሚቻልና በሰቃ ምቹ የሆነ ውሃ መሆኑን ስላየ ነው። ምቹ የሆነ መሬቶች ከውሃ ጋር ተያይዞ ምቹ የሆነ መሬቶች አለን። ባለሀብቶች መጣችሁ የምታለሙ ከሆነ ባለሀብት መጥቶ ወይም ደግሞ ኢንቨስተር መጥቶ ማልማት የሚፈልግ ከሆነ ያለምንም ቢሮክራሲ የምናስተናግዳችሁ መሆኑን እየገለጽን ኑ መታራ ከተማን አብረን እናልማ እያልን እንኳን ለ10ኛ መላ የኢትዮጵያ ከተሞች ፎረም ሳምንት በድጋሚ በሰላም አደረሳችሁ ለማለት ፈልጋለሁ። ታንኪዩ፣ አመሰግናለሁ።